እቃዎችን እንዴት አድርጋችሁ አድ ማድረግ እንደሚችሉ ስታያቸው እቃዎችስ ምን ምን አላቸው የሚለው ደግሞ አሁን እናያለን። እቃዎች እዚህ ጋር እቃዎች የሚለው እዚህ ጋር ትገቡና ኢሜጅ የሚያስፈልጋችሁ ወይም ፎቶ የሚያስፈልጋችሁ ከሆነ የእቃዎቻችሁን እዚህ ጋር ማስገባት ትችላላችሁ። ምስል ያስገቡ የሚለው ክሊክ አድርጋችሁ ማስገባት ትችላላችሁ። ካልሆነ የእቃ ስም ትመርጣላችሁ። እዚህ ጋር ለምሳሌ አይተም ዋን ከሆነ አይተም ዋን ወይም በስሙ ትጽፉታላችሁ። ከዛ የእቃ መለኪያ አይነት እቃው በምንድን ነው የሚለካው? በኪሎግራም ነው፣ በኩንታል ነው፣ በፍሬ ነው፣ በፒስ ነው፣ በምንድን ነው የሚለካው የሚለው እዚህ ጋር ታስገባላችሁ። ለምሳሌ በኪሎግራም ከሆነ እዚህ ላይ ታስገባላችሁ። የተገዛበትን ዋጋ አሁን እጃችሁ ውስጥ ያለውን እቃ ምን ያህል በምን ዋጋ ተገዝቶ ነበር የሚለውን አይታችሁ እዚህ ላይ ታስገባላችሁ። ሲገዛ ሌላ ቀን እንደ ሂንት ያስፈልጋችኋል። ይሄኛው ይጠቅማችኋል። መቀየር ይችላላችሁ። በእርግጥ ሌላ ቀን ይህንን እቃ ስትገዙ ፊክስድ አይደለም፣ ግን እንደ ሂንት እንድጠቅማችሁ ማለት ነው። የተገዛበት ዋጋ 750 ከተገዛ ታስቀምጣላችሁ። መሸጫ ዋጋ አሁን ከረንትሊ ወይም ነው አሁን ላይ በምን ያህል ዋጋ እየሸጣችሁ ነው የሚለው ደግሞ እዚህ ላይ ታስገባላችሁ። ይሄኛውም ቀጣይ ፊክስድ አይደለም። ይሄኛው ስትሸጡትም ዋጋ መጨመር መቀነስ ትችላላችሁ። ግን እንደ ሂንት ወይም ደግሞ የሽያጭ ሰራተኛ ካላችሁ እነሱ በዚህ ልክ እንዲሸጡ ከፈለጋችሁ ነው። ለምሳሌ 850 ከሆነ ቀጣይ ትሉታላችሁ። ከላይ እንደገና የሚታዘዝበት ብዛት ማለት ይህንን አይተሟን ወይም ደግሞ እቃ አንድ የሚባለውን እቃ እየተሸጠ ሲሄድ ስንት ሲቀራችሁ ነው ኖቲፊኬሽን እንዲልክላችሁ ወይም እያለቀ ነው እንዲላችሁ የምትፈልጉት የሚለው ነው። የተጨመረ ብዛት አሁን ደግሞ እጃችሁ ውስጥ ምን ያህል ብዛት እንዳለባችሁ። ለምሳሌ እኔ 2 ብራንች ስላለኝ ወይም ደግሞ አንደኛው እንደ ሱቅ አንደኛው መጋዘን ካለን እያንዳንዱ ላይ ስንት እንዳለን እዚህ ጋር እናስቀምጣለን። መጀመሪያ ማለት ለምሳሌ ቦሌ ላይ 100 ካለኝ ታውን ስኩዌር ላይ ደግሞ ለምሳሌ 50 ካለኝ እንደዚህ ያለ እጃችሁ ውስጥ ከረንት ያለውን ምን ያህል አለን የሚለው ነው። ከዚህ በኋላ ይሄኛው ቁጥር ራሱ ነው ኔክስት ትራከር ነው አውቶማቲካሊ የሚቀናንሰው የሚጨማምረው እኛ ኤዲት ማድረግ ስለማንችል ማለት ነው። ይሄኛው በደንብ አድርጋችሁ ማስቀመጥ አለባችሁ። ከፈለጋችሁ ዝም ብላችሁ ማለፍ ትችላላችሁ። ለምሳሌ ይሄኛው የታውን ስኩዌርም ዝም ብላችሁ ስኪፕ ማድረግ ትችላላችሁ እንደፈለጋችሁ። ከሌላችሁ ታውን ስኩዌር ውስጥ እንደሱ ማድረግ ትችላላችሁ ማለት ነው። ጨርስ ስትሉት አውቶማቲካሊ ሴቭ ያደርገዋል። እዚህ ጋር አይተም ተብሎ ይመጣል ማለት ነው። እዚህ ጋር እንደምታዩት አይተም ዋን አለ። ከዛ ኪሎግራሙ ወይም ደግሞ ስንት ብዛት እንዳለ 150 ኪሎግራም የሚላለን። ከዛ ይሄኛው ክሊክ ስታደርጉት እዚህ ጋር ቅድም የሞላነው ኢንፎርሜሽን አለ። እዚህ ጋር ግዢ ዋጋ፣ የመሸጫ ዋጋ ምናምን ኤቭሪቲንግ። ከዛ እዚህኛው ላይ ደግሞ ቦሌ ላይ እያንዳንዱ ብራንች ላይ ስንት እንዳለባቸው ያሳያል። ለምሳሌ ቦሌ ላይ 100 አለን፣ ታውን ስኩዌር ላይ 50 አለን፣ አጠቃላይ 150 ብዛት አለን ይለናል ማለት ነው። ትርፍና ኪሳራ የሚያሳየው የዚህኛው እቃ የአንድ አይተም ብቻ በሳምንት በወር ምናምን ምን ያህል እንዳተረፍንና ምን ያህል እንደከሰርን ከአንድ አይተም ብቻ ማየት እንችላለን ማለት ነው። የተሸጡ እቃዎች የሚለው የአይተሙ እዚህ ጋር ትራንዛክሽን ወይም ደግሞ አይተሙ በምን ቀን ተሸጠ፣ በምን ቀን ተገዛ የሚለውን እዚህ ጋር እያንዳንዱ ትራንዛክሽን ማየት እንችላለን። አሁን ሽያጭና ግዢ ስለሌለን ነው። ሽያጭና ግዢ ባረግን ቁጥር እዚህ ጋር እየተጨመረ ይሄዳል። በኋላ አሳያችኋለሁ ማለት ነው። ስለዚህ እያንዳንዱ አይተማችሁን እዚህ ጋር እንደዚህ አድርጋችሁ ማግኘት ትችላላችሁ። ከፈለጋችሁ እዚህ ጋር ገብታችሁ ፕሪንት ማድረግ ትችላላችሁ። የአይተሞችን ሊስት እንደምታዩት እያንዳንዱ አይተም እዚህ ጋር ፕሪንት ማድረግ ትችላላችሁ። ከፈለጋችሁ የአንድ አይተም ወይም ደግሞ የአይተም ዋን የሚለውም እዚህ ጋር ገብታችሁ አትም ወይም ፕሪንት ማድረግ ትችላላችሁ ማለት ነው።